ኢትዮጵያን በተመለከተ ሰበር ዜና ተሰምቷል። አሜሪካ ኢትዮጵያን በሚመለከት ትልቅ ውሳኔ ማሳለፏ ተሰምቷል። እኛም ዝርዝሩን የምናደርሳችሁ ይሆናል። ፕሬዝዳንት ዶናልድ ትራምፕ የበርካታ የአሜሪካ ልዑካንን በመምራት በ10 ዓመት ውስጥ በቻይና ጉብኝት በማድረግ የመጀመሪያው መሪ በመሆን ቤጂንግ መግባታቸው ተሰምቷል። እኛም የጉብኝታቸውን ዓላማ ዘርዘር አድርገን የምናስዳስሳችሁ ይሆናል። እንደዚሁም ከመካከለኛው ምስራቅ ጦርነት ጋር በተያያዘ ጣሊያን የጦር መርከቦችን ወደ ፋርስ ባህረ ሰላጤ ልትልክ መሆኑ ሲነገር፣ ኢራናውያን ባለስልጣናት ደግሞ ለብሪክስ ስብሰባ ወደ ህንድ መጓዛቸው ተሰምቷል። እንደዚሁም ሌላው የተሰማው ሰበር ዜና የአሜሪካ ጦር ከኢራን ጋር የተደረሰው የተኩስ አቁም ስምምነት ፈርሶ ዘመቻው የሚቀጥል ከሆነ ስያሜውን ለመቀየር እያሰበ መሆኑ ተዘግቧል። እኛም ከመካከለኛው ምስራቅ ጦርነት ጋር በተያያዘ የተሰሙ ሰበር መረጃዎችንም ወደ እናንተ የምናደርስ ይሆናል። ሰላም ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜው ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክ እና ሼር እንድታረጉልን ጥሪያችንን እናስተላልፋለን። አብራችሁን ቆዩ። በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታውቃለች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የአገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክቶሬቱ እንደገለጸው በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ቁጥጥር የሚደረግባቸውንና ከኢትዮጵያ ጋር የተያዙ የፍቃድ ማመልከቻዎችን በየተራ እየገመገመ መሆኑን ተናግረዋል። ይህን ተከትሎ በቅርቡ በሚወጣ የደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ITR 126.1 ዝርዝር ውስጥ ከሚገኙ ሀገራት ተርታ እንድትሰረዝ የሚደረግ መሆኑን ተናግረዋል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ ሀገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎችም የሀገሮች የጸጥታ ኃይሎቻቸው የሚሆኑ የመከላከያ ቁሳቁሶችንና አገልግሎቶችን ከውጭ ገዝቶ ማስገባትም ሆነ ወደ ውጭ ሀገራት መላክ እንዳይችሉ የሚከለክል ነው። ኢትዮጵያ በሰሜን ኢትዮጵያ ከነበረው የትግራይ ጦርነት ጋር በተያያዘ ከህዳር 2014 ዓ.ም ጀምሮ ከ4 ዓመታት በላይ በዚህ ማዕቀብ ውስጥ ቆይታለች። ኢትዮጵያ ከጥቂት ዓመታት በፊት የጦር መሳሪያ በብዛት የጦር መሳሪያ የምትገዛው ከሩሲያ፣ ቻይና፣ ቱርክ፣ የተባበሩት አረብ ኤሚሬትስ እና ኢራን መሆኑን የተለያዩ መረጃዎች ያሳያሉ። አሜሪካ ጥላው የነበረው ማዕቀብ መነሳቱ ይፋ የሆነው በኢትዮጵያ ግጭቶች በቀጠሉበትና የትግራይ ክልል ውጥረት ባየለበት በኢትዮጵያና በኤርትራ እንዲሁም በኢትዮጵያና በሱዳን መካከል ውጥረት ባለበት ወቅት ነው። አሜሪካ በኢትዮጵያ ላይ ጥላው የነበረው የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበት ምክንያት ግን በይፋ አልገለጸችም። ሆኖም የአሜሪካ መከላከያ ንግድ ቁጥጥር ዳይሬክቶሬት ይህ ማዕቀብ መነሳቱን ይፋ ያደረገው የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ወደ ዋሽንግተን አቅንተው ከአሜሪካዎቻቸው ማርኮ ሩቢዮ ጋር በሁለትዮሽና የምስራቅ አፍሪካ ቀጠናዊ ጉዳዮች ላይ መነጋገራቸውን ተከትሎ ነው። የአሜሪካው ፕሬዝዳንት ትራምፕ በርካታ የአሜሪካ ልዑካንን በመምራት በ10 ዓመት ውስጥ በቻይና ጉብኝት በማድረግ የመጀመሪያው መሪ በመሆን ቤጂንግ ገብተዋል። ሎራ ሲጠበቅ በነበረው በዚህ የፕሬዝዳንት ትራምፕ የቻይና ጉብኝት ከፕሬዝዳንት ዢ ጂንፒንግ ጋር ችግር በገጠመው የሁለቱ ሀገራት የንግድ ግንኙነት፣ በኢራን በሚካሄደው ጦርነትና አሜሪካ ለታይዋን ስለምትሸጥ የጦር መሳሪያ ይወያያሉ ተብሎ ይጠበቃል። የኒቪዲያ ዋና ስራ አስፈጻሚ የናን ዋንግ እና የዓለማችን ቁጥር 1 ባለሀብት የሆነውን ኢላን መስክን ጨምሮ ከፍተኛ የአሜሪካ የንግድ ልዑካን ጋር ወደ ቻይና ያቀኑት ፕሬዝዳንት ትራምፕ ደማቅ መስተንግዶ እንደሚጠብቃቸውም ተዘግቧል። ትራምፕ ቤጂንግ ከመድረሳቸው ከሰዓታት በፊት የቻይናና የአሜሪካ ባለስልጣናት ደቡብ ኮሪያ ውስጥ ተገናኝተው ባደረጉት ውይይት አንዳቸው በሌላኛቸው ምርት ላይ የናረ ታሪፍ ላለመጣል ፍላጎት እንዳላቸው ገልጸዋል። እንደዚሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡበትን ጦርነት ለማስቆም የቻይናን እርዳታ እንደማይፈልጉ ተናግረዋል። ፕሬዝዳንቱ ይህንን ያሉት ለሁለት ቀን ይፋዊ ጉብኝት ወደ ቻይና ከማምራታቸው አስቀድሞ ነው። ቴህራን በሆርሙዝ ወሽመጥ ላይ የምታደርገውን ቁጥጥር እያጠበቀች የመጣች ሲሆን በሁለቱ ሀገራት መካከል የተደረሰው የተኩስ አቁም የመፈረስ አደጋ ተጋርጦበታል። ወደ ቤጂንግ ለይፋዊ ስራ ጉብኝት እየሄዱ የሚገኙት ዶናልድ ትራምፕ ከኢራን ጋር የገቡበትን ጦርነት ለመፍታት የቻይናው ፕሬዝዳንት ዢ ጂንፒንግ ድጋፍ ያስፈልጋል ብለው እንደማያምኑም ተናግረዋል። የሆርሙዝ ወሽመጥ በመዘጋቱ የዓለም ነዳጅ ዘይት አቅርቦትና ንግድ መስተጓጎሉ አይዘነጋም። ከኢራን ጋር ምንም አይነት እርዳታ ያስፈልጋል ብዬ አላስብም። በአንድም ሆነ በሌላ መንገድ፣ በሰላማዊ መንገድም ሆነ በሌላ እናሸንፋለን ሲሉ ተናግረዋል። ይህ በእንዲህ እንዳለ ኢራን በወሽመጡ ላይ ያላትን ቁጥጥር እያጠበቀች ሲሆን ከኢራቅና ከፓኪስታን ጋር ከቀጠናው ነዳጅና የተፈጥሮ ጋዝ ማጓጓዝ እንዲችሉ መስማማቷን ምንጮች ተናግረዋል።
የአሜሪካ ጦር ከኢራን ጋር የተደረሰው የተኩስ አቁም ስምምነት ፈርሶ ዘመቻው የሚቀጥል ከሆነ ስያሜውን ለመቀየር እያሰበ መሆኑን ዘግቧል። የአሜሪካ ባለስልጣናት ዶናልድ ትራምፕ ጦርነቱ በድጋሚ እንዲጀመር የሚፈቅዱ ከሆነ የዘመቻው ስያሜ ኦፕሬሽን ስሌጅ ሀመር ተብሎ ሊቀየር እንደሚችል ተናግሯል። አሜሪካ ኢራን ላይ ወታደራዊ ዘመቻውን የካቲት 21 ከእስራኤል ጋር በመሆን ስትጀምር ኦፕሬሽን ኤፒክ ፊውሪ ስትል ሰይማው ነበር። ለዘመቻው ኮንግረስ በ60 ቀናት ውስጥ ይሁንታውን ሊሰጥ ስላልቻለ ፔንታገን በአዲስ ስያሜ ዳግም ጦርነቱን ለመጀመር እያሰበ መሆኑ ተገልጿል። የትራምፕ አስተዳደር ኦፕሬሽን ኤፒክ ፊውሪ በይፋ ማብቃቱን ያስታወቀ ሲሆን በኢስላማባድ አደራዳሪነት ከኢራን ጋር የሰላም ስምምነት ላይ ለመድረስ ጥረት እያደረገ ነው። ፔንታገን ስለ ኢራን ጦርነት መግለጫ በሚሰጥበት ወቅት ኦፕሬሽን ኤፒክ ፊውሪ እያለ የሚጠቀም ሲሆን አንድ የመስሪያ ቤቱ ባለስልጣን የተኩስ አቁሙ ዋና መጥቃቶችን ማስቆሙን ብቻ በመናገር ዘመቻው ቀጥሏል ብሏል። ፔንታገን በጉዳዩ ላይ ለቀረበለት ጥያቄ ምላሽ አልሰጠም። በእስራኤልና የሊባኖስ ታጣቂ ቡድን በሆኑ ሂዝቦላ መካከል ግጭት ማቆም ያላስቻላቸው የሰላም ስምምነት መክሸፉን ተከትሎ በደቡባዊ ሊባኖስ በእስራኤል አየር ጥቃት በርካታ ሰዎች መገደላቸው ተዘግቧል። እንደ ሊባኖስ ብሔራዊ መገናኛ ብዙሃን ከሆነ በምሽቱ በአንድ ቤት ውስጥ በተፈጸመ ጥቃት 6 ሰዎች ሲገደሉ 7 ሰዎች ደግሞ ቆስለዋል። ማክሰኞ ዕለት የሀገሪቱ ጤና ሚኒስቴር በእስራኤል ጥቃት 2 የሕክምና ባለሙያዎች መገደላቸውንና 3ኛ ባለሙያ ደግሞ መቁሰሉን አስታውቋል። የእስራኤል ጦር ሪፖርቶቹን እየተመለከተ መሆኑንም ተናግሯል። የሊባኖሱ ፕሬዝዳንት ጆሴፍ አውን በሕክምና ባለሙያዎቹ ግድያ ሐዘን እንደተሰማቸው ገልጸው በእስራኤል የቀጠለው ጥቃት መረጋጋትን ለመመለስ ያለውን ጥረት የሚያደናቅፍ ነው ብለዋል። የሀገሪቱ ጤና ሚኒስቴር እስራኤል የሕክምና ባለሙያዎችን ሆን ብላ ኢላማ እያደረገች ነው ሲልም ከሷል። እንደዚሁም ጣሊያን ቋሚ የተኩስ ስምምነት የማይደረስ ከሆነ 2 የጦር መርከቦችን ወደ ፋርስ ባህረ ሰላጤ እንደምትልክ አስታውቃለች። ወደ ጦርነት ቀጠናውን የሚሰማሩት እነዚህ የጦር መርከቦች ባህር ላይ የተጠመዱ ፈንጂዎችን በማሰስ የሚያመክኑ ናቸው። የመከላከያ ሚኒስትሩ ጎዶ ክሬዜቶ በጣሊያን ምክር ቤት ባደረጉት ንግግር ወደ ሆርሙዝ ወሽመጥ መርከቦች የሚላኩት የህዝብ እንደራሴዎች ፍቃድ ከሰጡ ብቻ ነው። ይህ የሚሆነውም አሁን ባለው የተኩስ አቁም ስምምነት መሰረት ሳይሆን ሰላም የሚያሰፍን ዘላቂ አስተማማኝና እውነተኛ የተኩስ አቁም ስምምነት ላይ ሲደረስ ነው ሲሉ ተናግረዋል። ከባህር በታች ፈንጂ አፍነው የሚያመክኑት መርከቦች ወደ ቀጠናው ለመድረስ ሳምንታት እንደሚወስድባቸውም ገልጸዋል። አሁን ላይ ጣሊያን መርከቦቹን በሜዲትራኒያን ባህርና ቀይ ባህር አቅራቢያ ለማሰማራት እያሰናዳች መሆኑንም አመልክቷል። ኢራን ጦርነቱ ከተነሳ አንስቶ የሆርሙዝ ወሽመጥን መዝጋቷ ዓለም አቀፍ የምጣኔ ሀብት ቀውስ አስከትሏል። ነዳጅና ማዳበሪያን ጨምሮ የሸቀጦች ምርት ከመናሩ ባሻገር ቴህራን በወሽመጡ ፈንጂ ማጥመዷን አሜሪካ አስታውቃለች። ሌላው ኢራንን በተመለከተ የተሰማው ዜና ኢትዮጵያ አባል የሆነችበት የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባን ለመታደም የኢራን ምክትል የውጭ ጉዳይ ሚኒስቴር ካዚም ጋሪባባዲን ጨምሮ ኢራናውያን ባለስልጣናት ወደ ኒውዴልሂ መሄዳቸው ተነግሯል። የኢራን ባለስልጣናት ከህንድ አመራሮች ጋር እንደተገናኙም ተነግሯል። ከሐሙስ ጀምሮ ለ2 ቀናት የሚካሄደው ውይይት የምትመራው ህንድ ስትሆን የፊታችን መስከረም ላይ ስለሚካሄደው የብሪክስ አባል ሀገራት የመሪዎች ጉባኤ ማብራሪያም ትሰጣለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጊ እንደተናገሩት ቴህራን ከህንድ የውጭ ጉዳይ ሚኒስቴርና ከሌሎችም ባለስልጣናት ጋር የሁለትዮሽ ውይይቶችን ለማካሄድ አቅዳለች ሲሉ ተናግረዋል። ቃል አቀባዩ ለህንድ መገናኛ ብዙሃን እንደገለጹት እነዚህ ውይይቶች ለኢራን ከፍተኛ ዋጋ ያላቸው መሆናቸውን ተናግረዋል።